ሞላለች ትንሽ አድጋለች። ቴንኪ ስማ ግላብ አንልቀቅ በቃ ሰከንዱ አልቋል። ጋይስን ታብታባሉ 6 ሚኒት ታብታብ ጋይ ሰዊሊ እንዴ ታብታብ አርጉ። ዊኔን አስወሰደ ቅድስትዬ እኔ ፍቅር ቴንኪ እኔማ እንዴ 6 ሚል ነበረኝ። አይላቪ እኔ ፍቅር እኔማ ቢሆን የሽቀጣ ሻንጉልት ብቻ ነው ቤቴን የሞላው። ኢንሻአላ አበባ የለም። ሰው ጸጉሩ እንዳይቶ የሚሰጠው ጊፍት እናት ያንቺ እኮ እንደው አደገ ማርያምን ምን ተቀብተ ይሄ አይደለም ፋሲካ ማርያምን ነው የኔ ጸጉሩ እያደገ ነው። ለስለስ ነው እኮ ያንቺ የኔ እኮ ውስጥ የለም። ጋር አዘነበበት ያቀደራሱ የኔ ችግሩ እንትን ነው ከዚህ ጋር እየሄደ ነው ያጀል በቃሽ ሀሳብ ነው ባክሽ። የመዳም ሀሳብ ይሁን የዱባይ ሀሳብ ይሁን ግንባራችን ሄደ። እኛ ብቻ አይደለም እኮ የግንባር ጉዳይ ሁሉም ቦታ ወንድ ጋር ራሱ መጥቷል። ግን የግንባር ፋሽን ቢመጣ አሪፍ ነው። ልክ ለምቦጫውን ፋሽን አይደል? ድሮ ለምቦጫም ሴት ይባላል። አሁን ግን ፋሽን ሆነ አይደለም። አንቺ ሀሳብ ነው መሰለኝ የዚህ ሀገር ሀሳብ ውሃ ይሁን የሆነ ነገር ተፈጠረ። ወንድም እኮ የተጀመረ ወንድም እኮ የለም። የኢትዮጵያ ወንድ ዱባይ ውስጥ የሚሆኑ ሄደ። በጣም ብዙ ወንዶች ሳያቸው በኮፍያ ሸፍነውት ነው አነብንጦ ደግሞ የነሱ ያስጠላል። አያምር የነሱ ሴት ልጅ እኮ በዩማኒ ሄር በምን ትደብቀዋለች? ወንድ ልጅ በምን ይደብቀው? የኛማ ታይ የኛ ራሱ የኛ ይሻላል። እናት ግንባራቸው አንዳንዱ ደግሞ ከዚህ በመሀሉ ክፍተት አለው እኮ እሱ እንደዛ አይነት ሰው ግን በጣም ብዙ ሰው ሀብታም ሰው ነው። እዚህ አናቱ ላይ የሚመለጠው ሰው የቱ? እዚህ አናቱ ላይ መላጣው በጣም ብዙ ግን ቶሎ ይሞታል። ምለ እውነት ነው። ደፋስ ጋር ገለቶ ልቡ ክያ እኮ ገለቶ ባሉ ፊቶ መላጣ ሰው ቶሎ ብሎ ነው የሚሞተው ነው ምሉት አድርገው በእናትሽ። ወዳው ደግሞ ፍቅር በጣም አለ ያሉ ፍቅር ያውቃሉ ብለሽ ነው። በብል መጥተዋል ጋይስ 7 አበባ ሞዱልን። አዎ እንደዚህ መላጣ ሰው በጣም ፍቅር ያቀራሉ። እውነት ነው። እሱ ባያቅ ማን ያውቃል? ቴንኪ ኔ ፍቅር በጣም አለ ያሉ ከነሞች ቴንኪ ማሮቼ ጋይስ ሌስ ጋራ ሰው ሙሉልኝ። ቴንኪ ኔ ፍቅር ጋይስ ቶሎ በሉ ሳይዘጋብን ምንግላባ አለ ፋሲካ። እኔ እና አንቺ መቼ ነው እዚህ ሰርግ የምናደርገው? የምር እኔ ራሱ በጣም ሰርግ አማረኝ። መጨፈር ነው ያማረኝ ከማግባት። እኔስ ፋሲካ እኔስ ያቺ ረጅም መኪና ስር መሄድ ነው ናፈቀኝ። ምን ላድርገው ነው? የምር አግቢ። አንቺ እኮ ልጅ ነሽ። ለምን አታገቢ? ማን ነው የሚያገባኝ? ፋሲካ ለነገሩ እውነትሽን ካላፈቀርሽ እንዴት ታገቢያለሽ? ፋሲካ ሲፈልግልኝ አግብቶ ይፍታኝ። መኪና ብቻ የምር ፈልግልሽ ያለ ባካችሁ እዚታቸው ያለችው ሰዎች አገብቶ መኪና ብቻ ቤሎም አለኝ። አልሐምዱሊላህ ብርም አለኝ ሁሉም ነገር አለኝ። ግን መኪና ብቻ ቀጥሮ ምናምን ቻርጃ እስከ ዱባይ ከዱባይ እስከ ቻርጃ እስከ ጁማን ምናምን ወስዶ የሚመልሰኝ። ለምን እንደዚህ አታረጊም? ምን ይሰራልሻል? ወንድ መኪናውን ትከራይና ዝንጥ ብለሽ ፀጉርሽን ተሰርተሽ ሜካፕ ተሰርተሽ አበባውን ይዘሽ ቬሎሽን ለብሰሽ ብቻሽን ሄደሽ ብቻሽን ልክ አንቺ እንዳረግሽው። እሱ አይደለም እሱ ፊቱን አላውቅም። እሱ ማስታወቂያ ነው። ፊቱንም አላውቅም። ማድረግ አለብኛ እኔም አንድ ቀን ወይ ፊቱን ደብቀሽ። ማነው አጠገቤ የሚቆመው? ማነው ፋሲካ አጠገቤን እንደዚህ የሚጎቱትልኝ? ማን ነው? አንዱ አንቺ ነሽ። ወንዱ ሰታል ካሉኝስ ሚ ይላል አንዱ። እዚህ መጥቶ ሚ ይላል እኔ ነኝ ይላል አንዱ። ተኮፋ ና የተኮር ከባሰ ኢንሻአላህ ለኬር ትመጣለህ። ግን ማግባት ከፈለግሽ ጥሩ ሰው እባክህ ነው። እዚህ ወር ውስጥ በጣም በቃ እየሸተተኝ ነው። ቤሎ እየሸተተኝ ነው። ፌስታል ውስጥ ጨምሬ ከቁጭ ያልኩ ሲተኛ በሂልሜ እንደዚህ ሽር ያረጅሙ መኪና ሰርጊያቷን ነው ልጅቷ። የምር ጋይስ ግላብ ልቀቁልኝ። ረዲ ወጣሽ እንዴ ማሬ ቅድስት ውስቲን ግላብ አለ ልቀቁት። ግላብ ማላጀው
ግላቢ ሰኑን ቤቱ ቲጂ ናቲ ሲረከቴ ይሄው ግላብ ጋይስ ግላቡን እየነካችሁ የኔ ጊፍት በአምስት ነው የሚያባዛው። ብቻ እናትና ጀርባ ማሪ ጋይስ ግላቡን እየነካችሁ በአምስት ነው የሚያባዛው። ኦብሌስ ኮሲያ ሁለት ይፋዳ ጋይስ ግላቡን እየነካችሁ አረ እኔ ፍቅሮች ቴንክ ዩ ቅድስትዬ ጋይስ ግላቡን እየነካችሁ ምን በርባዶ ኦብሌስ ኢትዮጵያ ከኢትዮጵያ እኔ የምለው ፋስጋ ለምንድን ነው ቆይ ኢትዮጵያ ውስጥ ቴንክ ዩ ሶ ማች ጋይስ እንትኔን ዊኔን አትርፉልኝ ንገሪኝ። አልሐምዱሊላህ አሸነፍኳት። ዊኔ ማይወሰድም ኒሃ እየን ቴንክ ዩ ሶ ማች እኔ የምለው ለትንሽ ወሰዱት የምር ወሰዱት። ቅድስትዬ ቴንክ ዩ ማሪ ኢትዮጵያ ውስጥ ጠላ የሚጠምቀው እናትና አባት ነው። ልብስ መገዛ እናትና አባት ነው። ሱሪ የሚገዛ እሱ ነው። ላኪስቲ ሁሉም ነገር የሚገዛለት ሰርግ ልዩ ሲያገባ እናትና አባት ነው። ጠላ የሚጠምቀው እነሱ ናቸው። ሰርግ ምጠራ እነሱ ናቸው። እዚህ ዱባይ ውስጥ ለጎደኛ ልብስ የሚገዛ እሱ ነው። ሰርግ ምደግሰው እሱ ነው። ምግብ የሚሰራ ኬክ የሚለብሰው ልብስ መኪና። ለምንድን ነው ኢትዮጵያ ውስጥ እንደዚህ የማይሆነው? ወንዶች እኔ ምን አውቃለሁ። የምር ግን አሳስብሽን ፋስጋ ግን በጣም የምር በጣም እዛ አይሰሩም እኮ። ለምንድን ነው እንደዚህ የማይሰሩ ኢትዮጵያ ውስጥ? ግን እኔ እንጃ። እዛ ሀገር ግን ሰው ጊዜው ራሱ ለአንቺ መስጠቱ ትልቅ ነገር ነው። እኔ አሁን የአማረኝ እንደዚህ ፎቶ እርጉዝ ምንድን ነው ኡልፍ ማሪያ ማሪፋት እርጉዝ ያርከ ረጉርፈኒ ፎቶ መነሳት እንደዚህ ያ መድኃኒዓለም እርጉዝ አድርገኝ። ያ መድኃኒዓለም እርጉዝ አድርገኝ። እርጉዝ ሆና ማለት ነው። ሀይ ናጀመ ኬሰን በቀደም ዕለት አንድ ሰውዬ ብር የቆጠርኩ ቪዲዮ ሰርቼ ሀይ ያለኝ ማታ ከዛ ሀይ ስለው የሆነ እንትን ላከልኝ። አንቺ የሆነ ነገር ላከልኝ። ቆይ በኋላ ልክልሻለሁ። ስልክልኝ ምንድን ነው ይሄ ላለው ታግበኛለች ብሎ ሀባባ ላከልኝ። ሀባባ ተክረዋለሁ ላለው ቆይ መጥቼ ተክልልሻለሁ ለኛል። እኔ አሁን ያረብ እርጉዝ አድርገኝ። ኬትም ጣ ኬትም እርጉዝ አድርገኝ። ፎቶ ልነሳበት ወይም ቤልዶ ወይም እርጉዝ አንድ ምረጥልኝ ጌታዬ። አረ እርጉዝ መሆናት ቺም እኮ ምንም ነገር ሳታረጊ ጉድ የፈላ ምንድነው ምከባት ያረጋሉ። አለምንድን ነው ማረገው? እሱ ከመጣ እሱ ለእሱ አይደለ እንደ ጥሎት የሚያደርገው። ይምጣ ሰውየው ይምጣ። አግቢ እንደዛ። አንቺ ለምን ሺህ ወንዶች አሉ እዚህ ሀገር። ማን ነው የሚያገባሽ? ሁሉም ጦልጦልጦል ነጋጠጋ። ለማን ነው የምትሰራው? የኢትዮጵያ ወንዶች እዚህ ጡልጡላ ሁላ ለምንድን ነው የምትሰራ? ቆይ እስካላገባችን ኔ ፍቅር ጋይስ 3 አበባ ሙሉልኝ። አሲን ገለቶ ታኝሮት ሰማላ ከተመለ አነመንቀቡ ኧረ ሁሉም እኮ ይጋባሉ እዚህ ሀገር ማግባት በዛ ላይ ተፈቅዷል እኮ ፍቅረኛ ራሱ። ቴንክ ዩ ሶ ማች ማሮቼ ጋይስ። አንድ ፍቅረኛ እዚህ ታች አለክ እንደ ፍቅረኛ የለኝም እንደ አግባኝ አንተ ጋይስ። አንድ አበባ ሙሉልኝ። ቴንክ ዩ ሶ ማች ፋሲካ። ወይ በቃ ኑሮ መርሮኛል። ህፃን ቤቢ ማታ ለምን ይመርሻል እንዴ? መጀመሪያ አግቢ። ግን ማግባት ያለብሽ የምትወጂውና የምታፈቅሪው ነው። ቴንኪ ሶ ማች ነው። ሲቀጥል ደግሞ መውለድ ፈጣሪ ከሰጠሽ ኦፍኮርስ ካገባሽ በኋላ ትወልጃለሽ። መውለድ ቀላል መስሎሻል? አንዱ ቁጥሩን ጻፈልሽ አባቴ ሙ ቴንኪ ዋልዬ አባይ የሚባል ልጅ ጋይስ ደብል ነው ወይ? አይ እኔ እኮ እኔ ያፈቀርኩት እሱ አይፈቅረኝም። እሱ የፈቀረኝ እኔ አልፈቅርም። ምን ላድርገው? ይሄኔ አንቺ ያፈቀርሽው እሱ ማያፈቅርሽን ታይውና አንቺ ማታፈቅሩን እሱም ያፈቀርሽን ያዥ። እኔ አልፈቅርማ። ታፈቅሩ ያለሽ ሴቶች በእንክብካቤና በጊዜ ሂደት ፍቅር ይዘናል። ያንን የማይረባውን አንቺ የምታፈቅሪውን ሰውዬ የማያፈቅርሽን አውጪው። ይሄ ነው እና ይሄ የሚያፈቅርሽና የሚያከብርሽን ያለም አውጣ ከውስጤ አውጣ። እሱ አይፈልገኝም፣ ግን እኔ በጣም ነው የምፈልገው። ግን እሱ አይፈልገኝም።
አንዱ ደግሞ ይፈልገኛል፣ እኔ ደግሞ አልፈልግም። ሱብሃንአላህ እንደ እኮ ለዛ እኮ ነው ቴንኪኒ ፍቅር አትሸወጂ። የማይፈልግሽን ወንድ አትፈልጊው፣ ገደል ይግባ። አንቺ ይሄንን ካሳመንሽ ከዚህ ቀላል ነው። ይሄኛውን እዛው ድፈኘው እና በዚህ ጋር ሌላ ልብ ክፈቺ ለዛኛው ለሚወድሽ። የማይወድሽ ወንድ ምን ይሰራልሻል? ትርፉ ራስ ምታት ነው። ዳሞ እኮ አልቻልኩም፣ ታስጋ አልቻልኩም። ከራሴ ስራ ይወጣም። ራሴ ጭንቅላቴ ስር ነው የሱ ፎቶ ያለውት። ቀደሽ አቃጥቢ። ያቺ ልጅ እንዳረገችው የልጆቿን አባት ፎቶ ቅድድድ ዳርጋ። ያቺ ቪዲዮ በጣም ያ ቪዲዮ በጣም ታዩ። የማያፈቅርሽን ወንድ እንዲች ብለሽ እንዳትከተይ። እኔ እድሜን የጨረስኩት የማያፈቅረኝን ወንድ አፍቅሬው መከራዬን ሳይ ወይ ከብሬ ያልወልኩ ወይ ከመልክ ያልሆንኩ ምን አባቴን የምቀባጠረው ጀመረኝ። ደግሞ ሁሉንም ላወራ ነው። እንዳትከተይ። ከዛስ ምንም ትርፉ በሽታ ነው። ዝም ብለሽ መጠበቅ። ያፈቅረኝ ይሆን ብለሽ ባለ ያለቀ ጭንቅላት ያመመኝ ፀጉር ያላድግም አለ። ይሄ እኮ እንደዚህ የሚያደርገኝ ቁርቁር የሚያደርገኝ እኮ ፍቅር ነው። አዎ ፍቅር የሚያፈቅርሽን ብቻ እንትን ቤት ቴንኬሊ ፍቅር ለሚያፈቅርሽ ሰው ጊዜ ስጪ፣ ቦታ ስጪ። ከዛ ውጭ ከዛሬ ጀምሬ ቦታ ልስጠዋ ስጪ። አዎ ተንከባከቢ። ደግሞ እንድታፈቅሪው ምን እንደምታደርጊ ታገልሽ። ዴሊ እሱን ብቻ አውሪው። ዝም ብለሽ ኦቨር ቅረቢው። በየቀኑ አውሪው፣ በየሰዓቱ አውሪው። አውቀሽ ስክሪን ሴቨርሽን ስልክሽን እሱን አድርጊ። ያኛውን በምታስታውሽ ሰዓት ይሄኛውን እንድታይ። በጊዜ ሂደት ታያለሽ። ምን አለች ውሹ በይ፣ እሱን ታፈቅሪዋለሽ፣ ያኛውን ትረሸዋለሽ። በመዳሊያ አግዘኝ አምላኬ። ቴንኪኒ ፍቅር። ከዛ ፕሮፋይሉ ብሱ ላርጋ ፕሮፋይሉ ምን ይሰራልሽ? እስክሪን ያልኩሽ በየቀኑ ግን እኮ ችግሩ ይሄ ነው። ፋስ ጋር የኔ ችግር እኔ የቀመስኩት ወንድ ሁሉም ሴት በቃ ልትቀምስ ልትሞትታችሁ ስር እግሩ ስር ተይ። እነዚህ ባል የሚነጥቁ ሴቶች እኔ ህይወትም ገብተዋል። ተይ እሱ ተይ። ይሄን እኮ አንድ ለት አይደለም እኮ ፋስ ጊዜ ሁሌ በቃ ሁሉ ሰው እኔ የሆነ ቦታ ከቆምኩት ትመጣለች። እኔ የኔ ነው ይሄ አንድ በቃ ይሄ ቆይ ይሄ ማንም አልለካም ብዬ አልከባክቤ ያሳደኩት ትንሽ ራሱ ትንሽ ሆኖ የሆነ በቃ ትንሽ ይሄም ካሳደኩት መጡ። እኔ ካሳደኩት በኋላ መጡ። የኔ ነው በቃ የት ልግባ እኔ አሁን የኔ ራሴን ላመጣ ብዬ ነው። ይሄ የራሴን ትቼ ነበር እኮ እኔ አሁን ላመጣ ብዬ ነው። ነው እንትን አድርጊ አንቺ። ዋናው ነገር ማንም የኔ ነው ብለው ቢከቡት ቴንኪ ማሪ ቢከቡት ምን ቢሉ ዋናው የእሱ ፍቅር ነው መሰረቱ። ታውቂያለሽ እሱ አንቺን የሚወድ ከሆነ 30,000 ሴት ቴንኪ ፍቅር ቢደረደሩላ ዞር ብሎ አያይም። ቴንኪ ውዴ ገባሽ? ዞር ብሎ አያይም። በቃ ልግባ። ዋናው የአንቺ ፍቅር ነው። ሰውዬው ያንን የሚያፈቅርሽን ግን አያያዝ ወቂበት። ሲያወራሽ በፍቅር አውሪ፣ ሮማንስ ሲሁኝለት። ወንዶች ልጆች እንክብካቤ ስለሚወዱ ሲጮህብሽ ጸጥ በይ። ሲጮህብሽ ስልሽ እንትንን የሆነ ነገር ሲቆጣሽ ምናምን አክብሬው፣ ክብር ስጭው፣ ፍቅር ስጭው። በቃ የኔ ፍቅር እኔ እወድካለሁ በዋት ልጁ ራሱ ግድ ነው። እኔ እኮ የሚወደኝ ታውቃለች። እኔ እኮ የራሴ ያለኝ እኮ ባል አለኝ ታውቃለች። ስደውልልኝ መጣ ደግሞ ነው የምለው። እጭ ያስጠላኛል እኮ እቺ ባሌን ፋራ ነኝ። ከዛ ደግሞ የሰው ባል ባለትዳር ያለ ወንድ በቃ እሱን ነው የሚያዩት። እኔ ራሴን ትቼ እኮ ያኛው ነው የሚያስታውሰው። ባለትዳርማ እንዳታይ መች ምን ሆነሽ ነው? ፋሲል አታውቅም እንዴ? እንዴት ያኛው የራሴን ትቼ ያኛው መጀነጅነው አታውቅም እንዴ? አረደች ራፊ ቪዲዮ ይቀዱያል፣ ለዛኛው ያደርሳሉ። የምር ቲክቶክ እኮ የማይሄድበት ሀገር የለም። ለምን አገባንኛ? ከዛ ሰውዬው እዛው ራሱን ያጠፋል። ቴንኪ የኔ ፍቅር ሶስት ሙሉልኝ። የራሴ የኔ ባል ሁሉም ቻይ ነው፣ ጎበስ ነው፣ ጠንካራ ነው። ለምን እሱን አትወጂውም ታዲያ? ቴንኪ ሶ ማች።
ትንሽ እንትን አለኝ ታውቃለሽ። እሱ ዱባይ ትመጣለህ ብዬ ጠይቄ ነበረ። አይፈቅድልኝም። እዚሁ ልቅራ አይፈቅድልኝም። እንትን የለውም ታውቃለሽ። በቃ ሙድ የለውም። ሙድ ነው ምንድን ነው የሚባለው? ሙድ ያኔ ንቅ የለም። ንቅንቅ የለም። በቃ የሆነ እንትን ነው። ግን በጣም የምወደኝ በጣም ከምንም በላይ ክብሩ 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 በቃ እንደዚህ የኔ ፍቅር ላይ እዚህ ቁጭ በይ ይለኛል። ግን አልተመቸኝም። እኔ የምፈልገው ብር የሚበላው ብር እንደዚህ የሆነ ነገር የሚሰራው የሚሰርቀው ነው የምፈልገው። ሌባ የሆነ ቀልቀልቀልቀልቀልቀልቀልቀል ምለው እኮ አንድ ቀን ከጉድጓድ ያወጣሻል ታውቃለሽ። ምን ጉድጓድ ያወጣሻል? ራሱ ጉድጓድ ይከትሻል እንጂ ላፋስ ጋር አንዳንድ ጊዜ ቅልጥፍና ያለው ሰው ሌባ ሰው አንዳንድ ቀን ይጠቅምሻል። ታዩ ነኝ ያልኩሽ ወላሂ ላዚም ቅልጥፍና የሚኖረው ወንድ ማለት ነው። ቅልጥፍና የሚኖረው አንድ ሌባ ነው። ይሄ ልጅ ባለጌ ነው የምትይው ሰው አንድ ቀን ቁም ነገር ይሰራልሻል። እኔ ስላየሁት ነው ማሬ። ሌባ ነው። አንድ ቀን እንደ የለመደ እኮ ኮላሊትሽን የሚሸጥሽ